ውድ ቤተሰቦቻችን የቲክቶክ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም። ቡቹ ሰላም ባያችሁ እስቲ ሰላም ናችሁ ወይ? ደህና ናችሁ ወይ? በይላችሁ እኛ ደህና ነን እግዚአብሔር ይመስገን። ይሄን ቪዲዮ አታሳልፉ እናንተ ውስጥ ባይከሰት እናንተ ቤት ባይከሰት ጎረቤታችሁ ሊከሰት ይችላል አካባቢያችሁ ላይ ሊከሰት ይችላል ጓደኞቻችሁ ቤት ሊከሰት ይችላል በምን አጋጣሚ ሰው እንትንም አደጋ ወይ ነው ነገር እንደምደርስበት አይታወቅምና አው ሳቂላችሁ አው እንደዛ ሳቂላችሁ ምን ታዘብኩ መሰላችሁ ማለት በህይወታችን እኔ ከኔ በፊት ያሉ እናቶች ቢያስተምሩኝ ብነግሩኝ ወይ ደግሞ ባቅ ሚዲያ ብኖር ከሚዲያ ላይ ብረዳ የዛሬ 7 አመት እና ዛሬ እኩል አይደለም በጣም ልዩነት አለ የዛሬ 7 አመት ቲክቶክ የለም የዛሬ 7 አመት እንደዚህ ዩቲዩብ የታወቀ አይደለም የኛ ሀገራችን በኢትዮጵያ ውስጥ ነገር ግን አሁን ቲክቶክ አለ ፌስቡክ አለ ዩቲዩብ አለ በተለያየ መንገድ ግንዛቤ እናገኛለን በሌላ ጊዜ ግን ግንዛቤ ላናገኝ እንችላለን እና ምን እንዳሳለፍኩ ልንገራችሁ ወርቄን እስከመሸጥ ብሬን ማለት ቤቴን ብቻ ነው ያልሸጥኩት በነገራችን ላይ ቤት ብቻ ነው ያልሸጥኩት እንጂ ንብረት የተባለ በሙሉ ሽጬ እሷን ለማዳን እሷን ተነስታ እንደምትሄድልኝ ለሷ የሚፈልገው ነገር በህክምናም ይሁን በተፈለገ መንገድ ሁሉ አድርጌያለሁ ያላደረኩት ነገር የለም የዘምዘም ጸበል ተባለ በቃ በመድር ላይ ጦንቃይ ቤትና ቤቴን ብቻ ነው ያልሸጥኩት እንጂ ማድረግ ያለብኝን ሁሉ አድርጌያለሁ እና ከኛ በኋላ ያሉት እናቶችን ልክ ለምሳሌ በልጅነታቸው ካወቁ ፊዚዮቴራፒ ትልቁ መፍትሄ ለኛ ልጆች ፊዚዮቴራፒ በመሃል ደግሞ የሚጥል በሽታ ከተከሰተበት መድኃኒታቸውን በስርዓት መስጠት መድኃኒዓለም መፈወስ አቅቶት አይደለም ታማኝ ስለሆንላት ብቻ ላንቺ ቤት ላንቺ አደራ ሰጠሽ አንቺ ችለሽ አይደለም ችላቷ ኖሮሽም አይደለም ትችላለች ብሎ ነው የሰጠሽና የተሰጠሽን በተሰጠሽ መጠን ተንከባከቢ ፊዚዮቴራፒ በጣም አስፈላጊ ነው ብራችሁን በህክምና በተለያየ መንገድ ከምትጨርሱበት በፊዚዮቴራፒ በነፃ የሚሰጡ አሉ ሴሼር ኢትዮጵያ አዲስ ጉዞ እነ የጉድና ቶምሳ ግቢ ወይን ካሳንቺስ እነ በላይነሽ ጋር እነዚህ ሶስቱ በነፃ ነው ፊዚዮቴራፒ የሚሰጡትና እነዚህ ጋር ሄዳችሁ ካሳንቺስ እና አዲስ ጉዞ ደግሞ ወደ መርካቶ አካባቢ ነው ሴሼር ኢትዮጵያ ደግሞ ወደ ሰሚት መይጃ ላይ ነው እነዚህ ውስጥ ሄዳችሁ ተጠቀሙ በፊዚዮቴራፒ ህክምናቸው ለመድኃኒታቸው ያስፈልጋል ተከታተሉ በእምነታችሁ ባላችሁበት ጸልዩ ባላችሁ በመታምኑት እምነት ልጆችን ግን አታንከራቱ ስለ እውነቴ ነው ብላችሁ ለምን እኔ ልጄን በጣም ነው አንከራተትኳት ልነግራ ማለት ለውጥ የማመጣ መስሎኝ በብር ለውጥ የሚመጣ መስሎኝ ቢያንስ ምን እናረግበታለን መሰላችሁ ያ ንብረት ምግብ ያስፈልጋቸዋል ወተት ያስፈልጋቸዋል ዳይፐር ያስፈልጋቸዋል ለነዚህ እንድጠቅም ያገለግለናል ስለዚህ በዚህኛው መልክ ብንጠቀም ብናገለግለው ጥሩ ነው ባበዛውባችሁ ሰላማችሁ ይብዛ ጥያቄም ካለባችሁ ጥያቄውን ጠይቁ ሐሳብ አስተያየታችሁንም ስጡኝ ወዳቸዋለሁ ሰላም ዋሉ